ኃይል ያጣችሁ ጉልበት ያጣችሁ ለጸሎት ኃይል ያጣችሁ ሰዎች ከዚህ ሰዓት ጀምሮ የሚረዳችሁ የእግዚአብሔር ኃይል እንዲለቀቅ ጸልያለሁ። የእግዚአብሔር ኃይል ወደ ህይወታችሁ ላይ እንዲለቀቅ ጸልያለሁ። እግዚአብሔር ኃይሉን እንዲያበረታችሁ ኃይሉን እንዲሰጣችሁ ጸልያለሁ። ኃይሉን እንዲሰጣችሁ ጸልያለሁ። እግዚአብሔር አቅም እንዲሆናችሁ አቅም እንዲሰጣችሁ እግዚአብሔር አቅምን እንዲሰጣችሁ ጸልያለሁ። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገው ጊዜ እግዚአብሔርም ነገሩን ምናለት አከናወንለት። በንጉሥ ኦዚያን ዘመን አንድ እግዚአብሔርን መፍራት የሚያስተምር አንድ ዘካርያስ አለ። ዘካርያስ በሄደበት ስፍራ ሁሉ እግዚአብሔርን መፍራት ያስተምራቸው ነበር። ለሕዝቡ ለንጉሡ ጭምር እግዚአብሔርን መፍራት ያስተምረው ነበር። በንጉሥ ኦዚያን ዘመን የሚማሩ ሌላ ትምህርቶች ነበሩ። ሰዎች የሚያስተምሯቸው ሌላ ትምህርቶች ነበሩ። ሰዎች የሚያስተምሯቸው ኢቭን ንጉሡም እንኳን ጨምሮ የሚማረው ሌላ ትምህርት ነበር። ሌላ ሕዝቡም ንጉሡም የሚማረው ሌላ ትምህርት ነበር። ሌላ ትምህርቶች ነበሩ የሚማሩት። አንድ ግን እግዚአብሔርን መፍራት የሚያስተምር ዘካርያስ የሚባል ፐርሰን አለ። ከዛ እንደዚህ ይላል፣ እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርም ይፈልግ ዘንድ ልብ አደረገ። ያ ማለት ዘካርያስ እግዚአብሔር መፍራት ያስተምራቸው ነበር። ሕዝቡን እግዚአብሔር መፍራት ያስተምራቸው ነበር፣ ንጉሡንም ጭምር። ንጉሡና ሕዝቡ ምን አደረጉ? ልብ አደረጉ። እግዚአብሔርን መፈለግ ልብ አደረጉ። አንድ ሰው ስለ እግዚአብሔር መፍራት ካስተማራችሁ፣ አንድ ሰው ስለ እግዚአብሔር ታላቅነትና እግዚአብሔርን ስለ መፍራት ካስተማራችሁ፣ ያ ፐርሰን ቀጣይ የሚሆነው ነገር ቢኖር አንድ ነገር ነው። ልቡ ለእግዚአብሔር ነገር መሸነፍ ይጀምራል። ልቡ ለእግዚአብሔር ነገር መቀየር ይጀምራል። ልቡ ለእግዚአብሔር ነገር መቀየር ይጀምራል። በላይፋችሁ ላይ እግዚአብሔር መፍራት የሚባለው ነገር ማስተዋል የጀመራችሁ ሰዓት፣ እግዚአብሔርን መፍራት በልባችሁ ላይ መፈጠር የጀመረ ሰዓት፣ የመጀመሪያው በላይፋችሁ ላይ የሚሆነው ነገር ልንገራችሁ፣ ልባችሁ ለእግዚአብሔር ነገር መቀየር ይጀምራል። ልባችሁ ለእግዚአብሔር ሐሳብ መቀየር ይጀምራል። ልባችሁ ለእግዚአብሔር ነገሮች መቀየር ይጀምራል። ትልቁ የእናንተ ተግዳሮት ልባችሁ ነው። ምን ማለት መሰላችሁ? እግዚአብሔርን መፍራት በልባችሁ ካልጀመረ ወይ ደግሞ እግዚአብሔርን መፍራት የሚባለው ነገር በልባችሁ ላይ ከሌለ ምንም አይነት ህይወት ውስጥ ብትሆኑ ያ ነገር እናንተን ውጤታማ ሊያደርጋችሁ አይችልም። ቢኮዝ ትልቁና ዋናው ነገር እግዚአብሔር መፍራት ነው። እግዚአብሔር መፍራት የእናንተን ልብ የመቀየር አቅም አለው። እግዚአብሔርን መፍራት የእናንተን ልብ የመቀየር አቅም አለው። ልባችሁ የተቀየረ ሰዓት የምታደርጉት ነገር እንደዚህ ነው። ወደ እግዚአብሔር ትመለሳላችሁ። ወደ እግዚአብሔር ዓለም ትመለሳላችሁ። ከእግዚአብሔር ዓለም ታምራት ትፈልጋላችሁ። ከእግዚአብሔር ዓለም በረከት ትፈልጋላችሁ። ከእግዚአብሔር ዓለም ስኬት ትፈልጋላችሁ። ማድረግ ያለባችሁ ነገር ቢኖር እግዚአብሔርን መፍራት ተለማመዱ። በልባችሁ እግዚአብሔርን መፍራት ተለማመዱ። ላይፋችሁ እግዚአብሔርን የመፍራት ላይፍ ይኑር። ላይፋችሁ እግዚአብሔርን የመፍራት ላይፍ ይሁን። እዚህ ውስጥ ያላችሁ የኔ መንፈሳዊ ልጆች አላችሁ። እዚህ ውስጥ ያላችሁ የኔ መንፈሳዊ ልጆች አላችሁ። የኔ መንፈሳዊ ልጆች ሁሉ ጊዜ ማስተምራችሁ ስለ አንድ ነገር ነው። እግዚአብሔርን መፍራት በልባችሁ ተለማመዱ። በየትኛውም አጋጣሚ በየትኛውም ህይወት ውስጥ ብትሆኑ እግዚአብሔርን መፍራት ተለማመዱ። ቢኮዝ እግዚአብሔር በመፍራት ውስጥ ጦርነቶችን ታሸንፋላችሁ። እግዚአብሔር በመፍራት ውስጥ የሚመጣ እያንዳንዱን ነገር ፋይት ማድረግ አቅም አላችሁ። ቢኮዝ እግዚአብሔር መፍራት የተለማመዳችሁ ሰዓት እግዚአብሔር ለእናንተ መቆም ይጀምራል። እግዚአብሔር ስለእናንተ መዋጋት ይጀምራል። እግዚአብሔር ስለእናንተ ፋይት ማድረግ ይጀምራል። ቢኮዝ እግዚአብሔር በመፍራት ህይወቱ ስላላችሁ፣ እግዚአብሔርን በመፍራት ህይወቱ ስለምትመላለሱ የምትሰሩት እያንዳንዱ ነገር ይከናወንላችኋል።
የምትነኩት እያንዳንዱ ነገር ይከናወንላችኋል። ብዙ ሰዎች ፍሬያማ ያልሆኑት በዚህ ምክንያት ነው። ብዙ ሰዎች በላይፋቸው ላይ ውጤታማ ያልሆኑት በዚህ ምክንያት ነው። ብዙ ሰዎች የሚለፉት በዚህ ምክንያት ነው። ብዙ ሰዎች ይደክማሉ እንጂ ፍሬ የሚባለው ነገር በላይፋቸው ላይ ማያጋጥመው በዚህ ምክንያት ነው። ታውቃላችሁ፣ ኦዚያን ጦርነቶችን ሁሉ እንዲያሸንፍ ያደረገው አንድ ነገር ነው። ልቡ ለእግዚአብሔር ነገር መለወጥ ጀመረ። እግዚአብሔርን መፍራት በልቡ መለማመድ ጀመረ። እግዚአብሔርን መፍራት ጀመረ። እግዚአብሔርን መፈለግ ጀመረ። በላይፋችሁ ላይ እግዚአብሔርን መፍራትና እግዚአብሔርን መፈለግ የጀመራችሁ ሰዓት ጦርነቶችን ሁሉ ማሸነፍ ትችላላችሁ። ከዛስ እግዚአብሔርን በፈለገ ጊዜ እግዚአብሔርም ነገሩ ምን አለለት አከናወንለት። እግዚአብሔርም ነገሩ ምን አለለት አከናወንለት። ነገሮቻችሁ እንዲከናወንላችሁ፣ ነገሮቻችሁ እንዲቀያየር፣ ነገሮቻችሁ ፍሬያማ እንዲሆን የምትፈልጉ ሰዎች ካላችሁ ማድረግ ያለባችሁ ነገር ቢኖር እግዚአብሔርን መፍራት ተለማመዱ። እግዚአብሔርን መፈለግ ተለማመዱ። ብዙ ሰዎች የሚሸወሉት ይሄ ነው። ብዙ ሰዎች ላይፋቸው ላይ ተግዳሮት የሚፈጥረው በዚህ ምክንያት ነው። ይለፋሉ፣ ይሰራሉ፣ ይታክታሉ፣ ነገር ግን በላይፋቸው ላይ ውጤትና መከናወን የሚባል ነገር የለም። ጥቂት ደቂቃ ቢሆን ለእግዚአብሔር ያላችሁ ነገር አሳድጉ። በላይፋችሁ ላይ በቀን ውስጥ 24 ሰዓት አለ። በቀን ውስጥ 24 ሰዓት አለ። በዚህ በቀን 24 ሰዓት ውስጥ ቢያንስ ለእግዚአብሔር ነገር ቢያንስ 2 ሰዓት 3 ሰዓት ጊዜ ስጡ። እግዚአብሔር መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። እግዚአብሔርን መፈለግ የጀመራችሁ ሰዓት በላይፋችሁ ላይ ውጤታማ ትሆናላችሁ። በላይፋችሁ ላይ ውጤታማ ትሆናላችሁ። እግዚአብሔርን መፈለግ የጀመራችሁ ሰዓት በላይፋችሁ ላይ ውጤታማ ትሆናላችሁ። በላይፋችሁ ላይ ውጤታማ እንድትሆኑ ትፈልጋላችሁ? በላይፋችሁ ላይ እግዚአብሔር ነገሮቻችሁ እንዲያሳካላችሁ ትፈልጋላችሁ? ማድረግ ያለባችሁ ነገር ቢኖር እግዚአብሔርን ለመፈለግ ጊዜ ስጡ። በኦዚያን ዘመን ሰዎች እግዚአብሔርን እንዲፈሩ አንድ የሚያስተምር ፐርሰን አለ፣ ዘካርያስ የሚባል። እግዚአብሔርን እንዲፈልጉ ህዝቡና ንጉሱን እግዚአብሔር እንዲፈልጉ አንድ የሚያስተምራቸው ፐርሰን አለ። እርሱ ማን ነው? ዘካርያስ እግዚአብሔርን መፍራት ያስተምራቸዋል። ዘካርያስ እግዚአብሔርን መፈለግ ያስተምራቸዋል። እግዚአብሔርን መፍራት ያስተምራቸዋል። ንጉሱ እንዲከናወንለት፣ ንጉሱ ጦርነቶችን ሁሉ እንዲያሸንፍ ማድረግ ያለበት ነገር ቢኖር ዘካርያስ የሚያስተምረውን ትምህርት መስማት አለበት። ዘካርያስ የሚያስተምረውን እያንዳንዱን ትምህርት መስማት አለበት። በላይፋችሁ ላይ እግዚአብሔርን መፈለግ እና እግዚአብሔርን መፍራት በላይፋችሁ ላይ የላይፍ ስታይል ይሁናችሁ። ቢኮዝ ጦርነቶችን የምታሸንፉት በዛ መንገድ ነው። እያንዳንዱን ጦርነቶች የምታሸንፉት በዛ መንገድ ነው። ነገሮች እንዲከናወንላችሁ፣ ፍሬያማ እንድትሆኑ፣ እግዚአብሔር ካወራችሁ ትንቢት ጋር እንድትገናኙ ትፈልጋላችሁ? እግዚአብሔር መፍራትና እግዚአብሔር መፈለግ ጀምሩ። ያኔ ውጤታማ ትሆናላችሁ። ያኔ እግዚአብሔር በላይፋችሁ ላይ የተናገረው እያንዳንዱን ትንቢቶች በላይፋችሁ ላይ ተፈጻሚነትን ታገኛላችሁ። እጅግ በጣም ይገርመኛል። አንዳንድ እዚህ በማገለግለው አገልግሎት አንዳንድ ሰዎች ሲመሰክሩ ሰምታችኋል። ኦርቶዶክስ ናቸው ግን መተው ይመሰክራሉ። ለምን መሰላችሁ? ኦርቶዶክሶች መተው የሚመሰክሩት እኔ በምተነበየው ትንቢት በማስተምረው ነገር እንዲሁም ትንቢት ተናግሬ በነጋታው መተው ኦርቶዶክሶች ይመሰክራሉ። ለምን የሚመሰክሩ ይመስላችኋል? ለምን መተው የሚመሰክሩ ይመስላችኋል? እዚህ ቤት ጥቂት ቢሆንም እግዚአብሔር መፈለግ በላይፋቸው ላይ አለ። ጥቂት ነገር ቢሆንም ልባቸው እግዚአብሔርን ይፈልጉታል። የያዛቸው ሃይማኖት ነው እንጂ ጥቂት ቢሆን ስለ እግዚአብሔር ነገር ያውቃሉ። እግዚአብሔርን ይፈልጋሉ።
እግዚአብሔርን ይፈልጋሉ። ያዛቸው የሆነ ነገር ነው። ጥቂት ቢሆንም ስለ እግዚአብሔር ነገር አላቸው። በላይፋችሁ ላይ እግዚአብሔርን መፈለግ ተለማመዱ። ጸልዩ፣ እግዚአብሔርን ፈልጉ፣ ጸልዩ። ቢያንስ ለ1 ሰዓት ከዛ ለ2 ሰዓት እያደረጋችሁ ለ3 ሰዓት እያደረጋችሁ ጸልዩ። የእግዚአብሔርን ቃል ማንበብ ጀምሩ፣ መጸለይ ጀምሩ፣ መፈለግ ጀምሩ። አምናለሁ ከዛ በኋላ መንፈሳዊ ነገሮቻችሁ እንደሚከፋፈቱ አምናለሁ። መንፈሳዊ ነገሮቻችሁ እንደሚቀያየሩ አምናለሁ። መንፈሳዊ ነገሮቻችሁ እንደሚቀያየሩ አምናለሁ። ኦዚያን እንዴት ጦርነቶች እንዳሸነፈ ነግሬያችኋለሁ። እንደዚህ ይላል ቁጥር 6 ወጥተውም ከፍልስጤማውያን ጋር ተዋጉ፣ የጌትና የብርና የአዛጦን ቅጥር አፈረሱ። ወጥተውም ከፍልስጤማውያን ጋር ምን ተባሉ? ተዋጉ። የጌጥና የብርና የአዛጦን ቅጥር አፈረሱ። በአዛጦን በፍልስጤማውያን አገር ከተሞች ሰሩ። በአዛጦን በፍልስጤማውያንም አገር ከተሞችን ሰሩ። ዩሲ ኦዚያን እና ህዝቡ ይህንን ውጊያ ያሸንፉት በአንድ ነገር ነው። ልባቸው ለእግዚአብሔር የመለሱ ሰዓት፣ እግዚአብሔርን መፈለግ የጀመሩ ሰዓት፣ በላይፋቸው ላይ የመጡት እያንዳንዱን ጦርነቶችን አሸነፉ። እያንዳንዱን ጦርነቶችን አሸነፉ። በላይፋችሁ ላይ እያንዳንዱን ጦርነቶችን ማሸነፍ ትፈልጋላችሁ? ጦርነቶችን ማሸነፍ ትፈልጋላችሁ? በላይፋችሁ ላይ የሚመጣውን እያንዳንዱን ጦርነቶችን ማሸነፍ ትፈልጋላችሁ? ሳያችሁ አትፈልጉም? ትፈልጋላችሁ? እግዚአብሔርን መፈለግ ተለማመዱ። እግዚአብሔርን መፈለግ ተለማመዱ። ያለባችሁ ነገር ቢኖር እግዚአብሔር በጦርነቶች ህይወት ውስጥ ለእናንተ ድል እንዲሰጣችሁ የምትፈልጉ ሰዎች ካላችሁ በላይፋችሁ ላይ እግዚአብሔርን መፍራት መንገድ አድርጉት። የህይወታችሁ መንገድ አድርጉት። ያኔ በላይፋችሁ ላይ የሚመጡ እያንዳንዱን ጦርነቶችን ታሸንፋላችሁ። እግዚአብሔር ስለእናንተ ሲል መንቀሳቀስ ይጀምራል። ስለእናንተ ሲል መንቀሳቀስ ይጀምራል። አምናለሁ ይህንን ትምህርት በህይወታችሁ ላይ ተግባራዊ ካደረጋችሁ በእናንተ ህይወት ላይ የሚነሱ እያንዳንዱን ጦርነቶችን እንድታሸንፉ እግዚአብሔር ኃይልን ይሰጣችኋል። እግዚአብሔር አቅምን ይሰጣችኋል። እግዚአብሔር ጉልበትን ይሰጣችኋል። እግዚአብሔር ብርታትን ይሰጣችኋል። በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። እግዚአብሔር ጦርነቶችን የምታሸኑበትን ኃይል እንዲሰጣችሁ ጸልያለሁ። እግዚአብሔር ጦርነቶችን የምታሸንፉበትን ኃይል እንዲሰጣችሁ ጸልያለሁ። እግዚአብሔር መፈለግ በላይፋችሁ ላይ የህይወት መንገዳችሁ እንዲሆን ጸልያለሁ። ኃይል ያጣችሁ፣ ጉልበት ያጣችሁ፣ ለጸሎት ኃይል ያጣችሁ ሰዎች ከዚህ ሰዓት ጀምሮ የሚረዳችሁ የእግዚአብሔር ኃይል እንዲለቅ ጸልያለሁ። የእግዚአብሔር ኃይል ወደ ህይወታችሁ ላይ እንዲለቅ ጸልያለሁ። እግዚአብሔር ኃይሉን እንዲያበረታችሁ፣ ኃይሉን እንዲሰጣችሁ ጸልያለሁ። እግዚአብሔር አቅም እንዲሆናችሁ፣ አቅም እንዲሰጣችሁ፣ እግዚአብሔር አቅምን እንዲሰጣችሁ ጸልያለሁ። እግዚአብሔር አቅምን እንዲሰጣችሁ ጸልያለሁ። ጉልበትን እንዲሰጣችሁ ጸልያለሁ። አቅም ተለቀቀ፣ ኃይል ተለቀቀላችሁ። ከዚህ በኋላ ጦርነቶችን ታሸንፋላችሁ። አንድ ጸሎት እንጸልይ። ሁላችንም መዝሙር መጽሐፍ ምዕራፍ 5 ቁጥር 10 አንድ ጸሎት ልጸልይላችሁ። እንደዚህ ይላል፣ አቤቱ ፍረድባቸው፣ ምክራቸውም ይውደቅ። ስለ ክፋታቸው ብዛት አሳደዳቸው፣ እነርሱም አመጹብሃልና።
አምፀውብሃልና አቤቱ ፍረድባቸው፣ ምክራቸው ይውደቅ። አቤቱ ፍረድባቸው፣ ምክራቸው ምን ይበል ይውደቅ። ምክራቸው ምን ይበል ይውደቅ። በጌታ በኢየሱስ ስም ስልጣን ኃይል ጸልያለሁ። በጠላቶቻችሁ ላይ ውድቀት እንዲሆን ልጸልይ ነው። በጠላቶቻችሁ ላይ ጥፋት እንዲሆን ልጸልይ ነው። በእምነት አሜን ብላችሁ በደንብ አድርጋችሁ ኮኔክት አድርጉ። በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። ፍርድ የተዛባባችሁ ከዚህ ሰዓት ጀምሮ እግዚአብሔር እንዲፈርድላችሁ ጸልያለሁ። እግዚአብሔር እንዲፈርድላችሁ ጸልያለሁ። በጌታ በኢየሱስ ስም እንዲፈርድላችሁ ጸልያለሁ። እግዚአብሔር እንዲፈርድላችሁ ጸልያለሁ። ፍርድ ለእናንተ እንዲወጣ፣ ፍርድ ለእናንተ እንዲሆን፣ ፍርድ ለእናንተ እንዲሆን በክፉ የተነገረባችሁ፣ በክፉ የተፈረደባችሁ፣ በክፉ የተፈረደባችሁ፣ በክፉ የተነገራችሁ በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። ፍርድ እንዲወጣላችሁ ጸልያለሁ። ፍርድ ለእናንተ እንዲሆን፣ ፍርድ ለእናንተ እንዲሆን እግዚአብሔር እንዲፈርድባቸው፣ በጠላቶቻችሁ ላይ እግዚአብሔር እንዲፈርድባቸው ጸልያለሁ። በጠላቶቻችሁ ላይ እግዚአብሔር ፍርድን እንዲያወጣ ጸልያለሁ። በጠላቶቻችሁ ላይ ፍርድ ሆነ፣ ፍርድ ሆነ። ምክራቸው አይጸናም። በእናንተ ሕይወት ላይ ምክራቸው አይጸናም። ይማከራሉ እንጂ በእናንተ ሕይወት ላይ ምክራቸው አይጸናም። መስሪያ ቤታችሁ ላይ የተማከሩባችሁ ያላችሁ ሰዎች፣ ስራ ቦታችሁ ላይ የተማከሩ ያሉባችሁ ሰዎች ካላችሁ፣ በየትኛውም ሕይወት ውስጥ ያላችሁ ሰዎች በእናንተ ጉዳይ ላይ ሰዎች እየተማከሩ እንኳን ቢሆኑ እግዚአብሔር ምክራቸውን ያፈርስላችኋል። እግዚአብሔር ምክራቸውን ያፈርስላችኋል። ምክራቸውን ያፈርስላችኋል። ምክራቸው ይውደቅ ተብሎ እንደተጻፈ እግዚአብሔር ምክራቸውን ውድቅ ያደርግላችኋል። ምክራቸው ውድቅ ያደርግላችኋል። ኢቭን እንኳን ፍርድ ቤት ነገርየው የእናንተ ሆኖ ለሌላ ሰዎች እንኳን ቢፈረድ እግዚአብሔር እንደገና ምክራቸውን ውድቅ ያደርግባችኋል። እንደገና ፍርድ ለእናንተ ይሆናል። ፍርድ የተዛባባችሁ በእናንተ ሕይወት ላይ የተማከሩ ያሉ ሰዎች ካሉ ምክራቸው እንዳይጸና፣ ፍርዳቸው እንዳይጸና ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ምክራቸው አይጸናም በሉ፣ ተናገሩ። ምክራቸው አይጸናም። በእኔ ጉዳይ ላይ ምክራቸው አይጸናም። ምክራቸው አይጸናም በሉ። ስለ ክፋታቸው ብዛት አሳደድካቸው ተብሎ እንደጻፈ እግዚአብሔር ስለ ክፋታችሁ ምክንያት በእናንተ ሕይወት ላይ ክፉ የሚናገሩ ከዚህ በኋላ እግዚአብሔር ያሳድድላችኋል። እግዚአብሔር ከመንገዳችሁ ላይ ያሳድድላችኋል። እግዚአብሔር ከመንገዳችሁ ላይ ያሳድድላችኋል። ከመንገዶቻችሁ ላይ ያሳድድላችኋል። ቫሊኮ ብራዲያሱ ታሊጋ ባራዲያሱባ በእናንተ ሕይወት ላይ የተማከሩ፣ በእናንተ ሕይወት ላይ ክፉ ንግግር የተናገሩ አይሳካላቸውም፣ አይሆንላቸውም። ምክራቸው አይጸናም። እንደ ነቢይ ተናግሬያለሁ። በሕይወታችሁ ላይ እንደ እግዚአብሔር ሰውና እንደ እግዚአብሔር ነቢይ ተናግሬያለሁ። ምክራቸው አይጸናም። ለእናንተ አሸናፊነት ይሆናል። ለእናንተ አሸናፊነት ይሆናል። ለእናንተ አሸናፊነት ይሆናል። ቢኮዝ እግዚአብሔር ምክራቸውን አይጸናም ብሏል። እግዚአብሔር ምክራቸው አይጸናም ብሏል። ፍርዳቸው አይጸናም ብሏል። በክፉ የተፈረደባችሁ፣ በክፉ ምክር የተመከረባችሁ፣ ኢቭን እንኳን እናንተን ያሳደዷችሁ፣ በክፋት እናንተን ያሳደዷችሁ እግዚአብሔር ምክራቸው አይጸናም። ሁለተኛ ፍርዳቸው አይጸናም። ሶስተኛ በክፉ የሚያሳድዷችሁ እግዚአብሔር ያሳድድላችኋል። አላመናችሁኝም? እግዚአብሔር ያሳድድላችኋል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በጌታ በኢየሱስ ስም ብለን ጸለይን። በኢየሱስ ስም ብለን ጸለይን። ቁጥር 11 ላይ እንደዚህ ይላል፣
ቁጥር 11 ላይ እዛው ላይ ቁጥር 11 ላይ እንደዚህ ይላል፣ በአንተ የሚታመን ሁሉ ግን ደስ ይለዋል። በአንተ የሚታመን ሁሉ ግን ደስ ይላቸዋል። በአንተ የሚታመኑትን ሁሉ ግን ደስ ይላቸዋል፣ ለዘላለምም ደስታ ይሞላባቸዋል። እነርሱንም ትጠብቃለህ፣ ስምንም የሚወዱ ሁሉ በአንተ ይመካሉ። እነርሱንም ትጠብቃለህ፣ ስምንም የሚወዱ ሁሉ ምን ይላሉ? በአንተ ይመካሉ። በአንተ ይመካሉ። ቁጥር 12 ላይ እንደዚህ ይላል። ቁጥር 12 ላይ አንተ ጻድቁን ትባርካለህ፣ አንተ ጻድቁን ትባርከዋለህ፣ አንተ ጻድቁን ትባርከዋለና፣ አንተ ጻድቁን ትባርከዋለና፣ አቤቱ እንደ ጋሻ ሞገስ ከለልከው። አንተ ጻድቁን ትባርከዋለህ። ከዚህ ሰዓት ጀምሮ እግዚአብሔር እንዲባርካችሁ ጸልያለሁ። አሁን ቶሎ ብላችሁ አካውንቶቻችሁን ያዙ። ቢኮዝ በአካውንታችሁ ላይ ልናገር ነው። ስራ ቦታ ያላችሁ በስራችሁ ላይ ልናገር ነው። በቢዝነሳችሁ ላይ አቅጣጫ ልናገር ነው። ቢኮዝ እግዚአብሔር ጻድቁን ይባርካል። እግዚአብሔር ጻድቁን ይባርካል። እግዚአብሔር ጻድቁን ይባርካል። ምን ያክሎቻችሁ ታምናላችሁ እግዚአብሔር እንደሚባርክ? አንተ ጻድቁን ትባርከዋል ይላል። አንተ ጻድቁን ትባርከዋለና አቤቱ ጋሻ በሞገስ ከለልከው። ይኸው እግዚአብሔር የመጀመሪያው ነገር የሚያደርጋችሁ ይባርካችኋል። ሁለተኛ ከዛስ ቢዝነሳችሁ ወይ ደግሞ ስራችሁ በሞገስ ይከለልላችኋል። በሞገስ ይከለልላችኋል። በሞገስ ብዙ ሰው ያጣው ሞገስ ነው። በላይፉ ላይ ብዙ ሰው ያጣው ሞገስ ነው። ከዚህ በፊት ስለ ሞገስ ታይፕ አስተምሬያችኋለሁ። እግዚአብሔር ሞገስን ሲሰጣችሁ በላይፋችሁ ላይ ምን እንደሚፈጠር ተናግሬያለሁ። በላይፋችሁ ላይ ምን እንደሚሆን ተናግሬያለሁ። ሁላችሁም ይዛችኋል ብዬ አምናለሁ። በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። አንተ ጻድቁን ትባርካለህ ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ ስም ስልጣንና ኃይል ጸልያለሁ። እግዚአብሔር በረከትን እንዲያደርግላችሁ በጠላት እጅ ያለ የእናንተ በረከት ከዚህ በኋላ እንዲተፋዛለሁ። ከዚህ በኋላ እንዲተፋዛለሁ። ከዚህ በኋላ እንዲተፋዛለሁ። ከዚህ በኋላ እንዲተፋዛለሁ። በረከቶቻችሁ ተተፍተዋል። ከዚህ በኋላ አካውንቶቻችሁ እንዲቀየሩ ጸልያለሁ። አካውንቶቻችሁ እንዲቀየሩ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም አካውንቶቻችሁ እንዲቀየሩ አዝዣለሁ። እንዲቀየሩ አዝዣለሁ። በስራችሁ ላይ ሞገስን ተናግሬያለሁ። በአካውንታችሁ ላይ ሞገስን ተናግሬያለሁ። በቢዝነሳችሁ ላይ ሞገስን ተናግሬያለሁ። በህይወታችሁ ላይ ሞገስን ተናግሬያለሁ። ተቀበሉ፣ ሞገስን ተቀበሉ። ፋይናንሳችሁ ተቀበሉ። ፋይናንሳችሁን ተቀበሉ። ተቀበሉ። በናዝሬቱ በጌታ በኢየሱስ ስም አባት ሆይ በእምነት አሜን ብሎ ለሚጸልዩ ለአንድ ሰው ታምራትን አድርግለት። አሁን አካውንቶቻችሁ እንዲቀየሩ አዛለሁ። እንዲቀየሩ አዛለሁ። እንዲቀየሩ አዛለሁ። እንዲቀየሩ አዛለሁ። ተቀየረ በኢየሱስ ስም። ተቀየረ በኢየሱስ ስም። አንዳንዶቻችሁ አሁን ታምራቶቻችሁን ትቀበላላችሁ። አንዳንዶቻችሁ 24 ሰዓት ሳይሞላ ታምራትን ተቀበላላችሁ። የእናንተን አካውንት አስቀይሬያለሁ። ፋይናንሳችሁ ላይ ሞገስን ተናግሬያለሁ። ጤንነታችሁ ላይ ሞገስን ተናግሬያለሁ። ስራችሁ ላይ ሞገስን ተናግሬያለሁ። የውጪ በሮቻችሁ ላይ ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ። አንተም ጻድቁን ትባርካለህ እንደሚል በጌታ በኢየሱስ ስም በሕይወታችሁ ላይ ሞገስን ተናግሬያለሁ። በሕይወታችሁ ላይ ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ። ሞገስን ተናግሬያለሁ።
ፋይናንሳችሁ ተቀይሯል። ፋይናንሳችሁ ተቀየረ። ፋይናንሳችሁ ተቀይሯል። ዶክመንቶቻችሁ ተቀየረ። ዕዳ ያለባችሁ በተለያየ ዕዳ ውስጥ ያላችሁ ዕዳችሁ እንዲሰረዝ ጸልያለሁ። ከዚህ ሞገስ የተነሳ ዕዳችሁ ተሰረዘ። ዕዳችሁ ተሰረዘ። ለአንዳንድ ሰዎች የምስራች አለኝ። ነገ ጠዋት ባለቤቱ ደውሎ በቃ ትቼልሃለሁ የሚል የምስራች ዜና ትሰማላችሁ። ያ ነገር ትቼልሃለሁ፣ ያበደርኩት ብድር ለአንተ ትቼልሃለሁ የሚል የምስራችን ዜና ትሰማላችሁ። ለአንዳንድ ሰዎች የስፍራ ሽፍት ታደርጋላችሁ። የስፍራ ለውጥ ታደርጋላችሁ። አንዳንድ ሰዎች የስፍራ ለውጥ ታደርጋላችሁ። አንዳንድ ሰዎች የስፍራ ለውጥ ታደርጋላችሁ። ለአንዳንድ ሰዎች የስፍራ ለውጥ ሆነ። የአድራሻ ለውጥ ሆነ። የአድራሻ ለውጥ ሆነ። የስፍራ ለውጥ ሆነ። የአድራሻ ለውጥ ሆነላችሁ። የስፍራ ለውጥ ሆነላችሁ። የስፍራ ለውጥ ሆነላችሁ። አንዳንድ ሰዎች ጠዋት ይመሰክራሉ። ጠዋት አንዳንድ ሰዎች ምስክርነት ያገኛቸዋል። አንዳንድ ሰዎች በዚህ 24 ሰዓት ውስጥ ምስክርነት ይዘው ይመጣሉ። አንዳንድ ሰዎች በዚህ 2 ቀን ምስክርነት ይዘው ይመጣሉ። አንዳንድ ሰዎች በዚህ 3 ቀን ምስክርነት ይዘው ይመጣሉ። ምስክርነት ይዘው ይመጣሉ። የስፍራ ለውጥ ሲሆን አይቻለሁ። የአድራሻ ለውጥ ሲሆን አይቻለሁ። የስፍራ ለውጥ ሲሆን አይቻለሁ። የአድራሻ ለውጥ ሲሆን አይቻለሁ። የስፍራ ለውጥ ሲሆን አይቻለሁ። የአድራሻ ለውጥ ሲሆን አይቻለሁ። ስፍራ ትቀይራላችሁ። አድራሻ ትቀይራላችሁ። አድራሻ ትቀይራላችሁ። ለአንዳንድ ሰዎች ቁልፍ በእጆቻቸው ላይ ይገባል። ለአንዳንድ ሰዎች ቁልፎች በእጆቻችሁ ላይ ይገባል። ቁልፎች በእጆቻቸው ላይ ይገባል። እያመናችሁ ስላልሆነ ልጸልይላችሁ አልፈልግም። በቃ እያመናችሁ አይደለም። እያመናችሁ አይደለም። አይ ቲንክ ከትናንት ወዲያ ሲመሰክሩ ሰምታችኋል። ነብይ ለቁልፍ ጸልየልኝ፣ በነጋታው ቁልፍ እጆች ገባ። ከዛ ቦታውን ገዛሁት አለች። ቦታውን ገዛሁት ገባሁበት አለች። እና እያመናችሁ አይደለም። አንዳንድ ሰዎች እያመናችሁ አይደለም። ከትናንት ወዲያ ብዙ ሰዎች ሲመሰክሩ ሰምታችኋል። ቁልፍ በእጆቻችሁ ላይ ገባ ብዬ ተናግሬ ብዙ ሰዎች የቤት ቁልፎቻቸው እጃቸው ውስጥ ገብቶ የሥራ ቦታ የሱቅ ቁልፎች እጆቻቸው ላይ ገብቶ ሲመሰክሩ ሰምታችኋል። ቢኮዝ እግዚአብሔር አንደበቴ እንደቀባው አምናለሁ። እናንተ የማታውቁት እግዚአብሔር በእኔ ሕይወት ውስጥ ያስቀመጠው ትልቅ የሆነ ቅባት አለ። ያንን ቅባት ነው እየለቀቀው ያለሁት። በናዝሬቱ በጌታ በኢየሱስ ስም አዛለሁ። የስፍራ ለውጥ እንዲሆንላችሁ ጸልያለሁ። ፈጥኖ እጆቻችሁ ላይ ቁልፍ እንዲገባ ጸልያለሁ። የቤት ቁልፍ፣ የመኪና ቁልፎች ወደ እጃችሁ ላይ ገባ። ወደ እጃችሁ ላይ ገባ። አንዳንድ ሰዎች ቤተሰቦቻችሁ ጭምር የስፍራ ለውጥ ያደርጋሉ። የስፍራ ለውጥ ያደርጋሉ። አንዳንድ ሰዎች ቤተሰቦቻቸው ጭምር የስፍራ ለውጥ ያደርጋሉ። የስፍራ ለውጥ ያደርጋሉ። ኢየሱስ ጌታ ነው። ሁላችሁም ይህን ቤት ሼር አድርጉ። አንዳንድ ሰዎች የስፍራ ለውጥ ያደርጋሉ። አንዳንድ ሰዎች የአድራሻ ለውጥ ያደርጋሉ። የአድራሻ ለውጥ ያደርጋሉ። ስትመሰክሩ አይቻለሁ። መታችሁ ስትመሰክሩ አይቻለሁ። ነብይ አንተ ማታ ተናግረ ጠዋት ምስክርነት ሆነ ብላችሁ ስትመሰክሩ አይቻለሁ። ማታ ለዕዳ ተናግረ ዕዳ እንዲሰረዝ ተናግረ ጠዋት ደውሎ ባለቤቱ ደውሎ ከዚህ በኋላ ዕዳህን ትቼልሃለሁ የሚል የምስራችን ዜና ይዛችሁ ስትመጡ አይቻለሁ። ይዛችሁ ስትመጡ አይቻለሁ። ይዛችሁ ስትመጡ አይቻለሁ። ይዛችሁ ስትመጡ አይቻለሁ። ለአንዳንድ ሰዎች ዕዳችሁ ይሰረዛል። ለአንዳንድ ሰዎች ታምራታዊ ገንዘቦች ወደ ሕይወታችሁ ላይ ይላካሉ። ታውቃላችሁ፣ እዚህ ቤት ላይ ሚራክል መኒ አለ። ሰምታችኋል። ሚራክል መኒ ሲፈጠር የማያውቁት ገንዘብ ሲገባላችሁ ሰምታችኋል። የማያውቁት ገንዘብ በላይፋቸው ላይ ሲገቡ ሰምታችኋል።
የማያውቁት ገንዘብ በሕይወታቸው ላይ ሲሆን ሰምታችኋል። እንዲሆንላችሁ ተናግሬአለሁ። እንዲሳካላችሁ ተናግሬአለሁ። ዕዳችሁ ተሰርዟል። ዕዳችሁ ተሰርዟል። የምናገረው አምኜ ነው። በላይፋችሁ ላይ አይቼ ነው የምናገረው። ለአንዳንድ ሰዎች ዕዳችሁ ሲሰረዙ እያየው ነው። ለአንዳንድ ሰዎች ዕዳችሁ ሲሰረዝ እያየው ነው። ኢቨን እንኳን ሲፋቅ አይቻለሁ። ለአንዳንዶቻችሁ ሰዎች ይነሱላችኋል። የሚተባበሯችሁ ሰዎች ይነሱላችኋል። የሚያግዟችሁ ሰዎች ይነሱላችኋል። የሚተባበሯችሁ ሰዎች ይነሱላችኋል። የሚያግዟችሁ ሰዎች ይነሱላችኋል። የሚያግዟችሁ ሰዎች ይነሱላችኋል። ክብር ለኢየሱስ ይሁን።